ጉድ መስከረም ሳይጠባ ጉድ ሳይሰማ መስከረም አይጠባም አሉ። እና አሁን ይሄ የምታዩት ልጅ ገና 10 አመት እንኳን አልሞላው ማለት ነው። መኪና ጎማ ስር ተሰቅሎ ከስር ማለት ነው ከወለጋ ወደ አዲስ አበባ 600 ኪሎ ሜትር ማለት ነው መጣ ብለው በጣም ሶሻል ሚዲያ ላይ ቫይራል ሆኗል ማለት ነው ልጁ። እና በጣም የሚገርም ነው፣ በጣም የሚደንቅ ነው። በእኔ ማለት ነው ጎማ ስር ተለጥፎ ማለት ነው። እንግዲህ አቧራ አለ፣ ድንጋዮች ይመቱታል፣ ቁልቁለቶች አሉ፣ ብዙ ነገሮች አሉ። እንግዲህ በዛ ስራ አልፎ መምጣቱ በጣም የሚገርም ነገር ነው ለኔ ማለት ነው። በህይወት ተርፎ መምጣቱ ማለት ነው እኔን ገርሞኛል። እና ምን ለማለት ፈልጌ ነው ሾፌሮቹ ስትነሱ ከምትነሱበት ቦታ ስትነሱ ረዳቶቹ መኪናችሁን ቼክ አድርጋችሁ ተነሱ። በጣም ልጁ አሁን ሲያወራ ብዙ ልጆች በእንደዚህ አይነት መልኩ ብዙ ልጆች መጥተዋል ብሎ ሲያወራ ነበር። እና እነሱን አይቶ ነው ልጁ አሁን እንደዛ ማድረግ የደፈረው ማለት ነው። አሁን እነዛ ልጆች ደረሱ መነሳታቸውን ነው እንጂ መድረሳቸውን አያውቅም ይሄ ልጅ ማለት ነው። እና መንገድ ላይ ሞቶስ ቢሆን እነዛ ልጆች ምክንያቱም ሹፌር በቃ መንገዱ ስራውን ነው የሚሰራ እንጂ እዛ ስራ አለ ብሎ ሊገምት አይችልም እውነት ለመናገር ማለት ነው። እና ይሄን ቪዲዮ አይታችሁ ብዙ ሹፌሮች መኪናችሁን ቼክ አድርጋችሁ እንደምትነሱ በጣም ተስፋ አደርጋለሁ ማለት ነው። እኔ እና ይሄኛው ልጅ ቫይራል ወጥቶ ታዋቂ ቲክቶከሮች ላይ ደርሶ በጣም እርዳታ ተደረገለት። በቃ ልጁ እንክብካቤ ያገኘ። ይሄን አይቶ ከዛው አገር ሌላ ልጆች 4 ሆነው ተዘጋጅቶ ሊመጡ ሲሉ ተያዙ ማለት ነው። ለዛ ልጆች ገና እድሜያቸው ሳይደርስ ችግር በቃ አስመረሯቸው ከሀገር እንዲጠፉ የሚያደርጋቸው ማለት ነው። ስለ ህይወቱ እንኳን የማያውቁት ማለት ነው። ወጥቶ ከቤት ምን እንደሚያጋጥማቸው የማያውቁት ልጆች ናቸው አሁን የሚጠፉት ማለት ነው። ለዛ እናት፣ አባት፣ እህት፣ ወንድም ቤተሰቦቻችን ቼክ ብታደርጉ በቃ